ሰላም ወዲ ቻናል ቤተሰቦች እንዴት አላችሁ? ማኪር ነኝ። እንግዲህ በዛሬም ቪዲዮ በአዲስ እውነተኛ ታሪክ ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ በዚህ ቻናል እንግዲህ ሁልጊዜ እውነተኛ ታሪኮችን፣ የወንጀል ታሪኮችን እያነሳን ያለን። ስለዚህ እንደዚህ አይነት ኮንቴንት የሚመቻችሁ ሰዎች የእኛን ቤተሰብ መቀላቀል እንዳትረሱ። በባለፈው ቪዲዮአችንም አንድ ጨዋታ አጫውተን ነበር፣ ሽልማት ያለው። ጥያቄው ምን ነበር? በህይወታችሁ ላይ ቀለል ያደረገላችሁ ነገር ካለ ኮሜንት ላይ አስቀምጡ ብዬ ነበረ። ብዙ ሰዎች እንግዲህ ኤአይ ህይወቴን አቅልሎልኛል፣ ሱስ ማቆሜ ህይወቴን አቅልሎልኛል ብዙ ብላችኋል። የሁላችሁንም ኮሜንት እያነበብኩት ነበረ። ስለዚህ ዛሬ አሸናፊውን እንመርጣለን ማለት ነው። ስለዚህ ኮሜንት ፒከር ላይ ገብተናል ማለት ነው። ፒኬ ዊነር ሚኪ አቡ ነው እንግዲህ ዛሬው አሸናፊ። እግዚአብሔር ይመስገን ሙሉ ጤና ሰጥቶኛል ብሏል። እንግዲህ ጤነኛ ስለሆነ ያው ላይፉ ቀለል ብሏል። ጤና ምንጊዜም ሀብት ነው ማለት ነው። ጤና ከሌለ ምንም ነገር የለም። የዛሬው አሸናፊ ሚኪ አቡ ኢንስታግራም ላይ አዋራኝ 1000 ብር መውሰድ ትችላለህ። የዛሬው የሚያሸልመው ጥያቄ ደግሞ እንግዲህ የባለፈው ጥያቄ ተቃራኒ ይሆናል ማለት ነው። የባለፈው ጥያቄ እንግዲህ ላይፋችሁን ምን ቀለል አድርጎላችኋል የሚል ነበር። የዛሬው ጥያቄ ደግሞ ላይፋችሁን ምን ከባድ አድርጎታል የሚለውን ኮሜንት ላይ ትጽፋላችሁ። አንድ እርምጃ ወደፊት እንዳልሄድ ወይም ደግሞ ወደፊት እንዳልሄድ ላይፌ ላይ ይሄ ነገር ከብዶኛል የምትሉትን እንግዲህ ኮሜንት ላይ ትጽፋላችሁ ማለት ነው። ምንማርበትም ይኖራል እንግዲህ የቻልነውን ደግሞ አይዞ እንባባላለን። ስለዚህ መርጠን አሸናፊውን 1000 ብር የምንሸልም ይሆናል። ወደ ዛሬዎቹ ገራሚ እውነተኛ ታሪኮች ከመግባታችን በፊት እንደተለመደው ቪዲዮን ላይክ ሼር ማድረግ እንዳትረሱ ማለት ነው። ቀጥታ ወደ ታሪኩ። ግንቦት 2011 ዓመተ ምህረት የ27 ዓመቷ ሚክሊና አንድ ያልተጠበቀ የጽሑፍ መልእክት ደረሳት። መልእክቱ የተላከው ደግሞ አንዳንዴም አብረው አንዳንዴም ተለያይተው ከሚኖሩት ፍቅረኛዋ ማርሲን ነበር። ሁለቱ ቀደም ሲል የታጩና የ3 ዓመት ወንድ ልጅ ያላቸው ቢሆንም ግንኙነታቸውን ከጥቂት ወራት በላይ አጽንተው ማቆየት ተስኗቸው ነበር። ማርሲን በመልእክቱ እቃ ልግዛልሽና አብረን እንውጣ አላት። ይህም ሚክሊና በጣም የምትወደው ነገር እንደሆነ ያውቃል። በቅርብ ጊዜ ሚክሊና እንዲህ ያሉ ጥያቄዎቹን ውድቅ ታደርግ ነበር። አሁንም መጀመሪያ ላይ አይሆንም ለማለት አስባ ነበር። ነገር ግን ልጇን እናቷ እየጠበቀችላት ስለነበርና ምንም ሌላ እቅድ ስላልነበራት ለምን ይቅርብኝ ብላ ተስማማች። ገላዋን ታጥባ ተዘጋጅታ እንዲያውም ማርሲን የሰጣትን የጮኝነት ቀለበት አድርጋ በሩ ላይ መጠበቅ ጀመረች። ከጥቂት ቆይታ በኋላ ማርሲን መጣ። ማርሲን በስቴሮይድ ሱስ የተለከፈና የሰውነት ግንባታ ስፖርት ላይ ተሰማራ ሰው ነበር። ሚክሊናም በሩን ከፈተችለትና ማርሲን ወደ ቤት ገባ። ልክ በሩ እንደተዘጋ ግን ማርሲን የኤሌክትሪክ ቴዘር ተጠቅሞ መታትና መሬት ላይ ጣላት። ግራ ተጋብታና በፍርሃት ተውጣ ባለችበት ሁኔታ ማርሲን በለዋ ላይ ተጭኖ በኃይለኛ ቴፕ እጆቿንና እግሮቿን ማሰር ጀመረ። እንዳትጮህም አፏን በጨርቅ አፈነው። ከዚያም ወደ ውጭ ለቆመው መኪና ምልክት ሰጠ። የ18 ዓመቱ ጓደኛው ፓትሪክ ከመኪናው ወርዶ በፍርሃት ስሜት ወደ ቤቱ ገባ። ፓትሪክ የታሰረችው ሚክሊናን በትዝብት ሲመለከት ማርሲን አንድ ወፍራምና ጠንካራ የካርቶን ሳጥን ወደ ክፍሉ አስገባ። ለሁለት ሆነው ሚክሊናን በኃይል አጣጥፈው ወደ ትንሹ ሳጥን ውስጥ ከተቷት። ሁኔታውን በጣም የሚዘገንን ነበር። በሚክሊና ላይ ምንም አይነት ርህራሄ አልነበራቸው። ማርሲን ሳጥኑን በቴፕ ደጋግሞ በማሸግ ሙሉ በሙሉ ዘጋው። ሳጥኑ በጣም ከባድና ለማንሳት የማይመች ቢሆንም ሁለቱ ተሸክመው ወጡትና በመኪናው የኋላ ዕቃ መጫኛ ውስጥ ወረወሩት። ከዚያም ሞተሩን አስነስተው ወደ ከተማው ዳርቻ ወደሚገኝ ጥቅጥቅ ያለ ጫካ አመሩ። መኪናው የሃርደስ ፊልድን ጎዳናዎች አቋርጦ ወደ ከተማው ዳርቻ ሲነጉድ ሚክሊና በታሸገው ሳጥን ውስጥ ሆና የመኪናውን መናወጥ ታስተውላለች። በዙሪያዋ ያለው ድቅድቅ ያለ ጨለማና የመታፈን ስሜት ከባድ ነበር። በኋላም መኪናው ጥቅጥቅ ያለ ጫካ ዳር ቆመ። ማርሲንና ፓትሪክ ከመኪናው ጀርባ ሁለት አካፋዎችን አወጡ። ከዚያም ሳጥኑን በመካከላቸው ይዘው በቅርንጫፎችና በቅጠሎች ወደ ተሸፈነው ጥልቅ የጫካ ክፍል ገቡ። ማንም እንዳያያቸው በማሰብ ከመደበኛው መንገድ ራቅ ብለው ወደ ጫካው እምብርት ዘለቁ። እዚያም እንደደረሱ አካፋቸውን መሬት ላይ በማሳረፍ መቃብሯን መቆፈር ጀመሩ። የዝምታውን ጫካ የሚሰነጥቀው የአካፋው ድምፅ ለሚክሊና የሞት አዋጅ ያህል ይዘገንን ነበር። ጉድጓዱ በጥልቀት ተቆፈረ። ማርሲን በከባድ ስራው ምክንያት በላብ ተጠምቋል። ፊቱ ላይ ግን ምንም አይነት ጸጸት አይታይም ነበር። የአካፋው ድምፅና የሚፈነጠቀው አፈር የሚክሊና የሞት ዝግጅት መጠናቀቁን ያበስር ነበር። መቃብሩንም ቆፍረው እንደጨረሱ ማርሲንና ፓትሪክ ሚክሊና ያለችበትን የካርቶን ሳጥን አንስተው ወደ ጉድጓድ ውስጥ ወረወሩት። ሁለቱም አካፋቸውን በማንሳት አፈር በሳጥኑ ላይ ማፍሰስ ጀመሩ። አፈሩ በሳጥኑ ላይ ሳርፍ የሚሰማው ድምፅ በሚክሊና ጆሮ ውስጥ የሞት ደወል ሆኖ ያስተጋባ ነበር። መቃብሩም በአፈር ተሞልቶ ከምድር ጋር አንድ ሆነ። ለበለጠ ጥንቃቄም ብለው ማርሲንና ፓትሪክ ወደ 40 ኪሎ የሚጠጋ ከባድ ግንድ ተሸክመው መጡና በመቃብሯ ላይ
ጫኑት። ይህን ካደረጉ በኋላ ምንም እንዳልተፈጠረ ሁሉ ከቦታው ርቀው በዛፎቹ መሃል በዝምታ ተሰወሩ። በጫካው ውስጥም ከባድ ዝምታ ሰፈነ። የሚሰማው የዛፎች ሽውታና የነፋስ ድምጽ ብቻ ነበር። በዚያ ድቅድቅ ጨለማና አየር በሌለው ሳጥን ውስጥ ሚክሊና በድንጋጤ አይኖቿ ፈጠው በከባድ ትንፋሽ ለህይወቷ መታገል ጀመረች። የእርምጃቸው ድምጽ መጥፋቱን ስታረጋግጥም በቁሟ መቃብር ውስጥ እንደተቀበረች ተረዳች። አሁን ከፊቷ ያለው ምርጫ ወይ እዛው መቃብር ውስጥ አፍኖ እንዲገድላት መፍቀድ አሊያም የማይቻለውን ችላ ተአምር መፍጠር ብቻ ነበር። ሚክሊና የሳጥኑን ግድግዳዎች በኃይል ለመርገጥ ሞከረች። ነገር ግን ሳጥኑ በጣም ጠባብ ከመሆኑ የተነሳ እግሮቿን ለማንቀሳቀስ እንኳ ቦታ አልነበራት። እጆቿም ከጀርባዋ በታሸገው ቴፕ እንደታሰሩ ናቸው። በመጨነቅ ላይ ሳለች ድንገት አንድ ነገር ትዝ አላት። ማርሲን ያደረገላት የእጮኝነት ቀለበት በጣቷ ላይ አለ። ያ ቀለበት ላይ ያለው አልማዝ የታሰረችበትን ቴፕ ለመቁረጥ ብቸኛ ተስፋዋ እንደሆነ ተረዳች። በከፍተኛ ስቃይና ጥረት ጣቶቿን በማንቀሳቀስ የአልማዙን ስለታም ጫፍ ከታሰረችበት ቴፕ ጋር አነካካችሁ። ቀስ በቀስም ቴፑን መቁረጥ ጀመረች። በመጨረሻም ያ የጠነከረ ቴፕ ተበጥሶ እጆቿ ነጻ ወጡ። እጆቿን ወደፊት ካመጣች በኋላ የሳጥኑን ጣሪያዎች በጣቶቿ መቧጨርና መቅደድ ጀመረች። ካርቶኑም ሲቀደድ አፈሩ ወደ ውስጥ መፍሰስ ጀመረ። አየር እያጠራትና ራሷን እየሳተች ቢሆንም ስለ 3 ዓመት ልጇ ስታስብ ግን ተስፋ መቁረጥ አልፈለገችም። በመጨረሻም በሳጥኑ ላይ ቀዳዳ ፈጠረች። አፈሩንም እየቆፈረች ወደ ላይ ስትገፋ ድንገት የፀሐይ ብርሃን አየች። ንጹህም አየር ሳምባዋን ሞላው። በኋላም ተአምር በሚመስል ሁኔታ አፈሩን ቆፍራ እጇን ለመውጣት በቃች። ሚክሊና በጭቃና በአፈር ተለውሳ በከፍተኛ ስቃይና እንባ ራሷን ከመቃብር ውስጥ አወጣች። እየተሰነካከለችና እየወደቀች በዛፎች መካከል ሮጠች። በመጨረሻም የመኪና ድምጾች ሰማችና በመንገዱ ላይ የሚያልፈን አንድ አሽከርካሪ በእጆቿ ምልክት በመስጠት አስቆመችው። አሽከርካሪውም ደንግጦ ወዲያውኑ ለፖሊስ ደወለ። ፖሊሶቹም በቦታው ደርሰው ማርሲንን በቁጥጥር ስር አዋሉት። ምርመራው እንደሚያሳየው ማርሲን ሚክሊና ጥላው ወደ ፖላንድ ልትሄድ እንደሆነ የሚገልጽ ወሬ ሰምቶ ነበር። ያንንም ለመቀበል ስላልቻለ ሊገድላት ወሰነ። ጉዳዩም ወደ ፍርድ ቤት አምርቶ ማርሲን በግድያ ሙከራ ወንጀል ጥፋተኛ ሆኖ የ20 ዓመት እስራት ተፈረደበት። ጓደኛው ፓትሪክ ደግሞ ሰውን በማገት ወንጀል የ4 ዓመት ከግማሽ እስራት ተበየነበት። ያ የጭካኔ ድርጊት የተፈጸመበት ቦታ የአንድን ሴት አስገራሚ ጥንካሬና ለልጇ ያላት ፍቅርና ከማይቻል ሁኔታ ውስጥ የመውጣት ተምሳሌት ሆኖ ለዘላለም ይነገራል። ጥቅምት 1944 ዓመተ ምህረት ሁለተኛው የዓለም ጦርነት ሊጠናቀቅ በቀረበበት ወቅት ሌተናንት አኖንዳ በፊሊፒንስ በምትገኘው ሉባንዳ ደሴት ላይ ካለው ጥቅጥቅ ያለ ጫካ ውስጥ ቀስ ብሎ ወጣ። በዘንባባ ቅጠሎች መካከል ሆኖ በንቁ አይኖቹ ሰፊውን የሩዝ እርሻ በትኩረት ይቃኝ ጀመር። ካዙካ የተባለ ሌላ ወታደርም ይከተለው ጀመር። ሁለቱም በቅርብ በገበሬዎች ተሰብስበው ወደ ተከመሩ ግዙፍ የሩዝ ጥቅሎች በዝምታ ተሳቡ። አኖዳ ወደ መጀመሪያው የሩዝ ክምር ሲደርስ ከቆዳ ቦርሳ ውስጥ 2 በእጅ የተሰሩ ችቦዎችን አወጣ። አኖዳ ወደዛች ደሴት ሲላክ ተልእኮ የአየር ማረፊያውን ማውደብ ነበር። ነገር ግን ሁሉም ነገር ተበላሸ። የጠላት ጦር ደሴቲቱን ሲወር የጃፓን ጦር አካባቢውን ለቆ ወጣ። ሳይታሰብ ግን አኖዳና ካዙካ በጫካ ውስጥ ተረስተው ቀሩ። ምንም እንኳ በህይወት የመትረፋቸው ነገር አጠራጣሪ ቢሆንም አኖዳ ግን አንድ ትልቅ ዓላማ ነበረው። እርሱም ጠላትን ማጥቃት ነበር። ያ የተከመረ ሩዝ ለጠላት ምግብነት እንደሚውል ስለተረዳ ችቦዎቹን አቀጣጠለ። እሱና ካዙካ በየጥቂት እርምጃዎች የሩዝ ክምሮቹን እያያያዙ በከፍተኛ ፍጥነት ሮጡ። መላው የእርሻው ቦታም በእሳት ተቀጣጠለ። በኋላም በድንገት የተተኮሰ ጥይት ጸጥታውን ሲሰነጥቀው ጠላት እንዳያቸው ስለገባቸው ወደ ጫካው ተመለሱ። ከዛፎቹ መካከል የሚተኮሱት ጥይቶች የጫካውን ጸጥታ ማፍረስ ጀመሩ። አኖዳና ካዙካ ራሳቸውን ለመከላከል በመሬት ላይ ተደፉ። ጥይቶቹም ከእግራቸው ስር አፈሩን ይበትኑት ነበር። ጠላት በቅርብ እንዳለ ሲረዱም ሁለቱም ህይወታቸውን ለማዳን ወደ ጫካው ሮጡ። በዚያ ዝናባማና ጥቅጥቅ ያለ ጫካ ውስጥ ቅርንጫፎችን እያመለጡ ሲሸሹ በድንገት ካዙካ ተሰናክሎ መሬት ላይ ወደቀ። በዚያው ቅጽበት አኖዳ የጓደኛውን የመጨረሻ ጩኸት ሰማ። ካዙካ በጠላት ጥይት ተመቶ እዚያው ህይወቱ አለፈ። አኖዳ ለጥቂት ቆም ብሎ በድንጋጤ ወደ ኋላ ቢመለከትም ማድረግ የሚችለው ነገር ስላልነበረ ሮጦ አመለጠ። በኋላም ቀኖቹ ወደ ሳምንታቱም ወደ ወራት ተቀየሩ። በዛፎቹ መሃል የሚሾልከው የፀሐይ ብርሃንም አኖዳ በብቸኝነት ያሳለፋቸውን ረጅም ጊዜያት በዝምታ ይመሰክራል። አሁን አኖዳ ጫካ ውስጥ ብቻውን ቀርቷል። በትንሽ ሳት አጠገብ ተቀምጦ ጠመንጃውን እያጸዳ ፊቱንም በጭቃ ለውሶ ሙዝና ከአካባቢው ገበሮች የሚሰርቀውን እየበላ በችግር መኖር ጀመረ። አኖዳ አካሉ ቢዝልም በውስጡ ያለው የጦርነት ወኔ ግን አልጠፋም ነበር። ከዛፎቹም በላይ በሰማይ ላይ የጀት አውሮፕላኖች ሲበሩ ይመለከታል።
ከከፍታ ቦታ ሆኖ የፊሊፒንስን መንደርተኞች በትኩረት ይከታተላል። ጠመንጃውንም አጥብቆ ይይዛል። ለእርሱ ጦርነቱ ገና አልተጠናቀቀም። መንደርተኞቹም የጠላት የጦር አባል ይመስሉታል። አንዳንዴም ሲመለከት ግን ሰላማዊ ነዋሪዎች ይመስላሉ። አኖዳ ጫካውን ለቆ ለብቻው ሊደበቅበት የሚችልበትን አንድ እርጥበት አዘልና ጨለማ ዋሻ አገኘ። በጥርጣሬና በስጋት ዋሻ ውስጥ ገብቶ ማንም አለመኖሩን ካረጋገጠ በኋላ ከሰው ተገሎ በዛ ዋሻ ውስጥ ለመኖር ወሰነ። አኖዳ በኪሱ ውስጥ ከአገሩና ከቤተሰቦቹ የተላከለትንና በእጅ የተጻፈ ደብዳቤ ሁል ጊዜ ይዛል። በዋሻ ውስጥ በብቸኝነት በሚሆንበት ጊዜ ያንን የቆየ ደብዳቤ እያወጣ በማንበብ ስለ ቤቱና ስለ ቀድሞ ሕይወቱ ያስታውሳል። አንድ ቀን አኖዳ በአንድ ትልቅ ድንጋይ ጀርባ ተደብቆ ሳለ 3 ሰዎች ከታች ሲያልፉ ይመለከታል። ሰዎች መሆናቸውን እንጂ ማን መሆናቸውን እርግጠኛ ባይሆንም ጠመንጃቸው በትከሻቸው ላይ መሆኑን እያወሩ በሰላም ሲጓዙ በቅርበት ይከታተላቸው ነበር። ምንም እንኳን በውስጡ ያለው ጦርነት እንዲያበቃና ወደ ቤቱ መመለስ ቢፈልግም ወታደራዊ ግዴታው ግን አልፈቀደለትም። ጠመንጃውን ቀስ አድርጎ ወደ ሰዎቹ ካነጣጠረ በኋላ በሚንቀጠቀጥ እጅ ግን ደግሞ በቆረጠ ልብ የማስጠንቀቂያ ተኩስ ተኮሰ። ጥይቱ ተተኩሶ ባዶ ቀለሃ መሬት ላይ እንደወደቀ አኖዳ የሰዎቹን መደንገጥ ካየ በኋላ በወታደራዊ ኩራት በረግረጉ መሃል ጉዞውን ቀጠለ። ሌሊቱን በዋሻ ውስጥ በትንሽ ሻማ ብርሃን ሆኖ አካባቢውን ይቃኛል። ከላይ የሚያልፉትን የጀቶች ድምፅና በጫካ ውስጥ ስሙን እየጠሩ ውጣና እጅህን ስጥ የሚሉት ድምፆችን በጆሮ ያስተጋባሉ። አኖዳ ግን ይህ ሁሉ የጠላት ሴራና ማታለያ ይመስለዋል። ጊዜው የጸደይ ወራት ነበር። አኖዳም ለሳምንታት ምንም አይነት ሰው ሳያይ በዋሻ ውስጥ ተደብቆ ቆየ። በዝምታም ተውጦ ያንን ከቤቱ የተላከለትን ደብዳቤ በድጋሚ ሲያነብ በድንገት ከላይ የእግር ኮቴና ስሙን የሚጠራ ድምፅ ሰማ። አኖዳም ደመነፍሳዊ በሆነ ፍጥነት ጠመንጃውን ጨበጣ። ከመደበቂያው ወጥቶ ሊተኩስ ሲዘጋጅ ግን ያ ስሙን የሚጠራው ድምፅ እንግዳ አልሆነበትም። የጠላት ወታደር ሳይሆን በጣም የሚያውቀው የቅርብ ድምፅ መሆኑን ተረዳ። በጥንቃቄ ከዋሻው ወጥቶ ወደ ብርሃኑ ሲጠጋ ያየው ነገር አስደነገጠው። ከፊት ለፊቱ ሆኖ የሚጠራው ሰው ለዓመታት ሲጠብቀው የነበረው የቀድሞ አዛዡ ነበር። አኖዳም አይኖቹን ማመን አቃተው። የደስታና የድንጋጤ እንባም ከአይኖቹ ይፈስ ጀመር። አዛዡም ወደ እርሱ ቀረበ። አኖዳ ወዲያውኑ ቀጥ ብሎ በመቆም የመጨረሻውን ወታደራዊ ሰላምታ ቀረበ። አሁን ወደ ቤት መመለስ እችላለሁ ሲልም በስስት ጠየቀ። አዛዡም በክብር አዎ አለው። የሚገርመው ግን የዓለም ጦርነት ካበቃ 29 ዓመታት አልፎ ነበር። አኖዳ ግን በዚህ ሁሉ ዘመን ጦርነቱ አብቅቷል ተብሎ የሚነገረው ወሬው ሁሉ ጠላት እጁን እንዲሰጥ የሸረበው ተንኮልና ማታለያ መስሎት በራሱ ጥርጣሬ ተሸውዶ ነበር። አኖዳም ለ3 አስርተ ዓመታት ያህል መደበቂያው ከነበረው ጫካ በሰላም ወጣ። በጃፓን ባለስልጣናትና በአስፈላጊው ቡድኖች ታጅቦ ወደ ብርሃን ሲመጣ ዓለም ከእርሱ እውቅና ውጪ ምን ያህል እንደተቀየረች ማስተዋል ጀመረ። በታላቅ ወታደራዊ ስነ ስርዓት ላይ አዶና የጦር ሰይፉን ለፊሊፒንስ ባለስልጣናት አስረከበ። ይህ ትዕይንት ጦርነቱ በይፋ ማብቃቱን ብቻ ሳይሆን ለአንድ ሰው ለ29 ዓመታት የቆየ የግል ውጊያ ማብቃቱን የሚያበስር ታሪካዊ ቅጽበት ነበር። ወደ ጃፓን በሚመለስበት አውሮፕላን ውስጥ ሆኖ በመስኮት ወደ ውጭ እያየ በጥልቅ ሀሳብ ተውጧል። ሀገሩ ሲደርስም በብዙ ሺህ የሚቆጠሩ ሰዎች በክብር ተቀበሉት። ሆኖም በዘመናዊው ዓለም ግርግርና ለውጥ አኖዳ ግራ ተጋብቶ ነበር። በኋላም አኖዳ እጅ አለመስጠት የሚል የህይወት ታሪኩን መጽሐፍ ጻፈ። በኋላም ወደ ብራዚል በመሄድ ሰላማዊ የእርሻ ህይወት መምራት ጀመረ። እዚያም ሰፊውን ሜዳና ተራራ እየተመለከተ ቀሪ ዘመኑን በሰላም አሳለፈ። ሂሮ አኖዳ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት በ91 ዓመቱ ከዚህ ዓለም በሞት ተለየ። ታሪኩ ግን ዛሬም ድረስ ይነገራል። ያ የሉባንግ ጫካ አሁን ጸጥ ብሏል። ነገር ግን የአኖዳ ታሪክ ስለ ሰው ልጅ ጽናት፣ ታማኝነትና ስለ ጦርነት መራራነት ትልቅ ትምህርት ሆኖ ለዘላለም ይነገራል። እንግዲህ ውድ ተመልካቾቼ የዛሬው ታሪክ ያያችሁትን ይመስል ነበረ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ እያልኩኝ እስካሁን ድረስ ቪዲዮ ላይክ ካላደረጋችሁት ላይክ ማድረጋችሁን ላስታውሳችሁ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ። የሚቀጥለው እስከምንገናኝ ሰላም ቆዩ።